ልሰጠው ስትል እዛው ማጅራቱን ብለን ወይ ፖሊስ ይዘን እንሄዳለን። ልጄን አገኘው ብላ ሮጣ አሻንጉሊት ስታገኝ ምን ያክል ስሜቱ ከባድ እንደሆነ ታውቂያለሽ። በደንብ አስገባት እንጂ ደረቁ ማለት ነው። ትናገራለሽ አትናገሪም? ተናገሪ። እዚህ ጋር እኛ ላይም ስራ አታብዢ፣ ራስሽንም አትፈትኝ። ትናገራለሽ አትናገሪም? አንቺ እየጠበኩሽ ነው፣ ተናገሪ። ልጁን የምፈልገው ለመስዋዕት ነው። ለምን ያልሽው አንቺ? ከቀን ወደ ቀን እየጨነቀኝ ነው። ይሄ ልጅ እሱ ጋር በቆየ ቁጥር ሌላ ነገር ይፈጠራል ብዬ ትላንት ያየንም ይመስላል። ካየን ሁሉም ነገር ያበቃለት። አይቶናል። እንዴት አላየንም ይመስላል? ሳይን ይመስላል እንደዛ የጠፋውና ባዶ እንትን ያስቀምጠልን አሻንጉሊት። ለምንድን ነው ታዲያ እዛ ማለት አሻንጉሊት ማስቀመጡ ያስፈለገው? ለምንድን ነው? ምን አውቃለሁ። ሊያጠቃን ከፈለገ እዛ ወጥቶ ለምን አላጠቃንም ነበር? አላመናትም። አንደኛ አላመናትም፣ ሁለት ደግሞ እናንተን ዝቅ በሉ ብዬ ስንቴ ተናግሬያለሁ። የተያዘች ማለት የተያዘች እንደሆነ አስቧል ብለህ ታስባለህ? ግን ደግሞ መጨረሻ ላይ ስደውልለት እኮ የተያዘ ምናምን አይመስልም ማለት እንደዛ። ለምን እንደዚህ አናደርግም አሁን ማለት ነው? እኔ ለፖሊስም እንዳናመለክት ልጁ ላይ እርምጃ ወስድበታለሁ ብሎ ደውለው ተናግሯል። ደሞም ያደርገዋል። የጨካኝ ነው። ህፃንን ልጅ ገና ጠብቶ ያልጠገበ ልጅ ህፃንን ልጅ የወሰደ ሰውዬ ጤነኛ ነው ብዬ አላስብም። እኔ እንደኔ ማለት ነው። ሰውም ሰውም ሌላ ነገር ይላል። እንኳን ልጅ ሌላ ምንም የጠፋባቸው አትመስሉም ይላል። ማድረግ የምንችለውን ሁሉ እንቅስቃሴ እያደረግን ነው፣ ግን ምንም ማድረግ አልቻልንም ማለት ነው። ሰው እኮ ምንም ሊል ይችላል፣ ግን እኛ በቃ ውስጡ ችግር ውስጥ ያለ ሰው ብቻ ነው የሚረዳው። ታውቃለህ ፍቅር ይኸው ታማውን በቃ ቁጭ ብላለች። ምንም መንቀሳቀስም ማለት በጣም ራሷን እያመማት በቃ ይኸው ሌሊቱን ሙሉም እንትን ስትል ነው የምታድረው። እሺ እንዴት ነው እሺ ማድረግ ያለብን? አሁን እኮ ግራ እየገባኝ እኮ ነው። ምንድን ነው የሚፈልገው? ምን እንደሚፈልግም እኮ ይሻል እግዚአብሔር ይኸው እንዲህ እናድርግ ዳኝ። አሁንም ይኸው ስለሱ መቼም ሳታቅ ዝም ብላ ለሱ አትሰራለትም። ልጅን የሚያክል ነገር ከቤት ውስጥ ወስዳ አትሰጠውም አይደለ? ከዚህ በፊት ይጓጓሉ እያልከኝ አንደኛ ስለሚፈልገው መረጃ እንጠይቃት። ምንድን ነው የሚፈልገው ነገር? ትናንት መጨረሻ ላይ ወረቀቱን ልስጥ ወይ ስትለው አዎ የትነሽ ምናምን ብሏት ነበር ስልኩን ያዘጋሁት። ያንን ደግሞ ለምንድን ነው በስነ ስርዓት ቀጠሮ አስይዞ ምናምን ነገር ቀጠሮ አስይዘ ምናምን ለማየት ነው እሱ። ወረቀቱ ቆይ ለምንድን ነው የሚጠቅመው ለሱ? ይኸውልህ ወረቀቱን በጣም የዛን ቀንም ስባ ከዚህ ውስጥ ይዛ የወጣችው ወረቀት በጣም ይጠቅማል። እኔ የልደት ሰርተፍኬት ነው የልጁ እንዳልል የልደት ሰርተፍኬቱም አለ። ምናልባት እኛ ሳና ኮፒ አድርጋ እሱንም ይዛ ሊሆን ይችላል የምትሄደው ማለት ነው። እሺ ምንድነው? እሺ ምን እንደሆነ አላውቅም። ያልገባኝ እኮ ምንድነው የሚጠቅመው ነው እየቀጠቀጥን እንጠይቃ። አንደኛ ምን አይነት መረጃ እንደሚፈልግ ከዛ መረጃውን አዘጋጅተንለት ልሰጠው ስትል እዛው ማጅራቱን ብለን ወይ ፖሊስ ይዘን እንሄዳለን። ፖሊስም ደግሞ ስትሄድ ሲጀመር ልጁን ላይ ቀድሞ በስልክ የሆነ ነገር ካየ ቀድሞ በስልክ እንደዚህ አድርጉት ሊል ይችላል። የጨካኝ አረመኔ ማለት ነው። ስለዚህ አሁን እጃችንን ተጠምዝዘናል። የተያዘብን ልጅ ነው። ገብቷል። እኔ ለማግኘት ራሱ እኮ የሆነ መላም ዘዴ መፍጠር መቻል አለብን እኮ። እሱ መላው ምንድነው? ምን ያክል ነው የሚፈልገው የሚለውን ነገር እና እንጠይቃት እሷን። ይሄን ወረቀት ምን ያክል ነው የሚፈልገው? ሁለት ወረቀቱ ምንድን ነው? ገብቶሃል እያልኩ ያለሁት ነገር ወረቀቱ ምንድን ነው? ከዛ ያ ወረቀት ይዛለት ትሂድና እኛ እንደ ባለፈው አይነት ስህተት ሳንደግም በሩቅ ተደብቀን ሁሉንም ነገር መድረስ ስላውለ አይመስልም? እንጠይቃት። እንደዚህ ጊዜ ስናጠፋ አሞነን የሆነ ነገር እንዳያደርገው እየፈራሁ ነው እንጂ ተነሽ ትቀደማለች። ተነሽ ወደዛ ሂጂ ተነሽ
ተነሽ አትንፋቂ። አቦ ተነሽ ወደዛ። ምን አባቷ ትንፋጓት እንትላል። ቁሚ። አንቺ እስቲ ስለፈጠረሽ አምላክ አትለምናት። የመጨረሻ እድል ነው እየሰጠንሽ ያለው። እሙን አይተሻታል እንዴት እየሆነች እንደሆነ። አንቺ ምንም ሰባዊነት የላችሁም። ርህራሄ ትላንትና ወሽመጧ ነው ስብር ያለው ማለት ነው። ልጄን አገኘው ብላ ሮጣ አሻንጉሊት ስታገኝ ምን ያክል ስሜቱ ከባድ እንደሆነ ታውቂያለሽ። ብታውቂ ለነገሩ ብትረጂ ኖሮ መጀመሪያም ልጅን የሚያክል ነገር አሳልፈሽ አሰጭም ነበር። ካንቺ የምፈልገው ሁለት ነገር ነው። ይኸውልሽ አዳምጪ፣ ሁለት ነገር ብቻ። አንደኛ ማን ነው ይሄ ሰውዬ? ሁለተኛ ትላንትና ይፈልጋል የተባለው ወረቀት ምንድን ነው? እሱ ብቻ ነው እንድትነግሪኝ የምፈልገው። ከዛ ወደሚቀጥለው ጉዳይ እንሄዳለን። ተናገሪ፣ እየጠበቅሽ። ማን ነው ይሄ ሰውዬ እያልኩሽ እኮ ነው። ማን ነው? ምንድን ነው ከኛ ሲፈልገው? ልጁን ለምንድን ነው የሚፈልገው? ክሱን እኮ ነው እንድትነግሪኝ የሚፈልገው። ይኸውልሽ እስካሁን ድረስ እንደዚህ አብራችሁ ስትሰሩና እስካሁን ድረስ እዚህ ቤት ውስጥ ስትኖሪ ያለምንም ምክንያት ከሱ ጋር ለመተባበር ዝም አትይም። እንትናት ቅጣት ተወጪማ። አሙንንም ለመውሰድ የሆነ ምክንያት ይኖርሻል። ታውቂዋለሽ ይሄን ሰውዬ። ስለዚህ ማንነቱን ንገሪንና አሙንን እናስመልስ። ለአንቺ የፈለግሽውን ነገር ማድረግ እንችላለን። ቤቱን ደግሞ ጠንቅቃ ታውቃለች። ምክንያቱም አንተ ቤቱን ሳታውቂ ጀርባውን ማንነቱን ሳታውቂ ልጅን የሚያክል ነገር አውጪና ይዘሽ ነይ ሲልሽ ዝም ብለሽ እሺ አትይም አይደል? እኔ ቤቱን አላውቅም። ሲበል ውጪ ነው የምንገናኘው ሁሌ። እሺ ምንድነው? ወዴት ነው የምትሄጂው? የት ነው የምትሄጂው? ምንድን ነው የሚፈልገው ወረቀትሽ? ንገሪኝ። ወረቀቱ ምንድነው? ለምንድነው ይሄን ያክል የሚፈልገው? እኔ ወረቀቱን አላነበብኩም። ዝም ብዬ ነው የሰጠው። አለ ወረቀቱ አንቺ ጋር ነው አለ እያልኩሽ ነው። ለምንድን ነው የማትናገሪው? ባለፈው ይዘሽ የወጣሽው ወረቀት አንቺ ጋር ነው ወይ እያልኩሽ ነው። ኧረ ወላንሳ በፈጠረሽ አምላክ ተናገሪ። አዎ አንቺ ጋር ነው። ይዘሽ ትሄጃለሽ። ያው እንደዚህ እናደርጋለን። ይዘሽ ትሄጃለሽ፣ ወረቀቱን ታገኛለሽ። እንደ ትናንቱ አይነት ስህተት ግን እደግማለሁ ብትይ ዛቻ ብቻ አይደለም ማለት ነው። ጨቅ ነው ማድረግልሽ። ወጋሻለሁ። አንጀትሽን ዘርግፌ በቃ እኔም እስር ቤት ገባለሁ። ልጄም የሆነ ነገር ይሆናል። በቃ የህይወታችን መጨረሻ ይሆናል ማለት ነው። የት እንደምናገኘውና የት አካባቢ እንደሆነ ማውጣት አለብን። ሌላ ፕላን፣ ሌላ እቅድ ሲጀመር እንዳይነቃ እሱ አይደለችም መቅጠር ያለባት። እሱ የቀጠራት ቦታ ነው መሄድ ያለብን እኮ። እንዴት ብለን ነው መሄድ ያለብንና የት ብለን ነው የምንሄደው? ስለዚህ እሷን ቢያንስ ደውላ እንድታናግሩ ማድረግ አለብን። ሌላ ደግሞ መጠየቅ የምፈልገው ነገር አለ። ልጁን ለምን እንደሚፈልገው አንደኛውን ጥያቄ በትክክል አልመለሽልኝም። ሰውየው ማን ነው ያልኩሽን፣ ቤቱ የት ነው ያልኩሽን ጥያቄ በስነ ስርዓት አልመለሽም። ቤቱን አላውቅም። ውጪ ነው የምንገናኘው ሁሌ። በቃ እሱን ነው የምልሽ። ዋሽተሻል እዚህ ጋር። ሁለተኛ ግን ወረቀቱን አስፈላጊነቱን በትክክል መልሰሻል። አሁንም የምጠይቅሽን ጥያቄ ግን በስነ ስርዓት ትመልሽልኛለሽ። ልጃችንን ለምንድን ነው የፈለገው? ኢየሱስ ክርስቶስ። አንቺ ለምንድን ነው የማትናገሪው? ልጁን ለምንድን ነው የፈለገው? የሆነ ምክንያት ይኖረዋል አይደል እንዴ? የሆነ ምክንያት አለ። ተናገሪ፣ አፍንጫሽን ሳልሰብርሽ። ለምንድን ነው ልጁን የፈለገው? ተናገሪ። ለምንድን ነው? ሲታርጌ እንደዚህ ሲታርጌ ነው የምገልሽ እናቴ። ተናገሪ ተናገሪ። ቆይ አትናገሪም? ለምን እንደሚፈልገው ልጁ አላውቅም። መውሰድ ብቻ ነው የማውቀው። ጠብቀኝ እንጂ ምን ልታረግ ነው አሁን? ሌላ ችግር ውስጥ እንዳንገባ በእናትህ። ባሪት ነው የምትይው? ቶሎ በላ፣ ቶሎ ለመውጣት ሞክር። አንቺ ለምን አትናገሪም? ምንም አውቀው ነገር የለም። አሁን እኮ ነው ቢያንስ ያሳደግሽው ልጅ ነው አይደል? ምንድነው ትንሽ እንኳን ሀዘን አይኖርሽም? ርህራሄ ምን አገባህ አንተ?
አገባ ትለኛለች እንዴ? ለምንድን ነው የማያገባኝ? ለምንድን ነው የማያገባኝ? ሲጀመር ማለት ነው እዚህ ውስጥ እየደፈቅ ናይ የሆነ እንትን ነገር የት አባቱ የማትሄድም ተዋት። ምን ላምጣልህ? ና እንደዚህ ብትናገር ያዋጣሻል። ለምን በስነ ስርዓት ሀሳቡን ትናገራለች ማለት ነው። ካልሆነ ግን ችግር ነው የሚፈጠረው። ይኸውልህ አሁን አንድ ጥያቄ እንድትመልሽ የሚፈልገው ልጃችንን ለምንድን ነው የወሰደው ሰውየው? ተናገሪ። አስገባት። እደግምሻለሁ። አቆይሻለሁ። ትናገሪያለሽ አትናገሪም? አስገባት። በደንብ አስገባት እንጂ ደረቅ እኮ ነው። ትናገሪያለሽ አትናገሪም? ተናገሪ። አፍናት በደንብ ትቆይ። አስገባት በደንብ አቆያለሁ። አሁን ትናገራለሽ? ቆይ ከመድገማችን በፊት ትናገራለሽ አትናገሪም? ትናገራለሽ አትናገሪም? ለምንድን ነው ልጃችን የሚፈልገው? ለምንድን ነው ልጃችንን የሚፈልገው እያልኩሽ ነው። አታቆይኝ እዚህ ጋር እኛ ላይም ስራ አታብዢ፣ ራስሽንም አትፈትኝ። በጣም በይ ተናገሪያ። አንሳ፣ ትደፈቅ ድጋሚ አንሳ። ተናገሪ። አሁንም እየባሰ ነው የሚሄደው። ተናግረሽ እኛ ዝም ብንልሽ ነው የሚሻልሽ። ልድገምሽ? ትናገሪያለሽ አትናገሪም? አትናገሪም ወይ? ድገማት። ሳረቅጥሽ አፍንጫሽ። ልድገማ? ድገማት። ትናገሪያለሽ አትናገሪም? እየጠበቅንሽ ነው። አንቺ እየጠበቅኩሽ ነው። ተናገሪ። ልጁን የሚፈልገው ለምንድን ነው ያልሽው? አንቺ ማለት የምን መስዋዕት? ለመስዋዕት? ለምን መስዋዕት? ተናገሪ። ለምን መስዋዕት? ለመስዋዕት ስትይ ምን ማለት ነው እያልኩሽ እኮ ነው። አልገባኝም። ለመስዋዕት ማለት ሲገለው ነው? ለሴጣን ምናምን እንደሆነ እግዚአብሔርን ሲሉ ነበረ ቤተሰቦቻችን ራሱ ኮሜንት ላይ። ምንድን ነው ሊገለው ነው ወይ? ተናገሪ። ተናገሪ። በደንብ አውጪው። ተናገሪ። ለምንድን ነው መስዋዕትነት ሲባል? ቶሎ በይ። ለምንድን ነው ተናገሪ። አብራሪልኝ። ለሴጣን ማለት እኮ ነው ዳኒ። ለሴጣን ማለት ነው እንደፈራን ማለት። በዚህ ዘመን እኮ እንደዛ ያደርጋሉ እኮ በዚህ ዘመን እግዚአብሔር
ይገለው ነው ሲሉ ነበረ። ለምንድን ነው የሰጠሽው? እሺ ለምንድን ነው የሰጠሽው? ለምንድን ነው ጊዜ የለንም። በቃ ልጃችንን ለማዳን የምንችለውን ነገር ሁሉ ትደውልለትና የፈለገበት ቦታ እንድንመጣ ንገረው፣ እንገረው። እየሰማኸኝ ነው? የሆነ ነገር አድርግ እንጂ ይህን ነገር እኮ እሙ ከሰማች ታብዳለች። ለእሷ እንዳትነግራት ታብዳለች። እኛ ወንዶችን ወይኔ ጉዴ! ወይኔ ከዛሬ ማለፍ የለበትም። ልጁ በእጃችን መግባት አለበት።